ጉዞው የፍጻሜውን ያህል አስፈላጊ እንደሆነ አስታውስ። ለአንድ ጉዞ ግብና ፍጻሜ የመኖሩ ጉዳይ አስፈላጊ ነው። በመጨረሻው ላይ ግን የጉዞ ጉዳይ ነው አስፈላጊው ነገር። አንዳንድ ሰዎች ህልማቸውን ለማድረግ የሚሄዱበት ጎዳና ለድካም፣ ለህመምና ለቆሰለ ስሜት አሳልፎ ሲሰጣቸው ይታያል። በእንደዚህ አይነት መልኩ ማንነቱን ለጉዳት ያጋለጠ ሰው ህልሙ ጋር ቢደርስ ትርጉሙ ምንድን ነው? ህልሙ ጋር ሲደርስ በስኬቱ ለመደሰት የሚያበቃ ጤንነቱም እንኳን አይኖረውም። ሰዎች ገንዘብ የማግኘትን ህልም ይዘው ያሰቡትን ገንዘብ ለማግኘት ጤንነታቸውን ሲያጡ ክስረቱ ሁለት ነው። አንዱ ክስረት ያገኙትን ገንዘብ ጤንነታቸውን ለመመለስ እንደገና ማጥፋታቸው ሲሆን፣ ሁለተኛው ክስረት ደግሞ ገንዘብ የማግኘት ህልም ጋር የደረሰው ሰው ገንዘቡን እንደፈለገው ለማድረግ የሚያበቃ የስሜትም ሆነ የአካል ጤንነት ማጣቱ ነው። ለአንዳንድ ሰዎች ህይወት ማለት አንድ የሚደረስበት ግብ ነው። ነገር ግን ህይወት የሚደረስበት ግብ አይደለም። ህይወት የየዕለት ሂደት ነው። ምንም እንኳን ይህ ሂደት በመጨረሻው አንድ ደረጃ ላይ ቢያደርሰንም የህይወት ዋናው ክፍል ያለው ወደዚያ ጥግ ለመድረስ የምናደርገው ጉዞ ነው። ዓላማ ላይ በመድረስ ምክንያት ሰዎች ትዳርን፣ ልጆችን፣ ቤተሰብን ሁሉንም ሲበትኑ ማየት አሳዛኝ ክስተት ነው። አንድን በንግዱ ስኬታማ ለመሆን ብዙ የለፋ የተጨቃጨቀና በብዙ የስሜት ውጣ ውረድ ያለፈን ሰው አስብ። ንግዱን ለማጧጧፍ ሲሯሯጥ ለትዳሩና ለልጆቹ ያለውን ጊዜ ሰርቆበት ከቤተሰቡ ጋር ብዙም ጤናማ ግንኙነት የለውም። ከወዳጆቹ ጋር በገንዘብ ምክንያት ተለያይተዋል። የተለያዩ የስሜት ቀውስ የተነሳ የሚመጡ በሽታዎች አግኝተውታል። ስሜቱ ተጎድቷል። በመጨረሻ ግን ንግዱ ተሳካለትና ገንዘብን አካበተ። ሰብሰብ ብሎ ሲያስበው ግን ጤንነቱን አጥቷል። ቤተሰቡ ፈራርሷል። ወዳጆቹ ተለይተውታል። የክስረት ሁሉ ክስረት። ይህንን አስታውስ። ትርፍና ኪሳራ ሁልጊዜ ከገንዘብ ጋር የተያያዘ አይደለም። መፍትሄውም መሰለህ፣ ወደ ህልም የምትሄድበትን ጉዞ ህልሙን የማግኘትን ያህል አስፈላጊ ነውና ተደሰትበት። ሰላም።